ቦርሳዬ ውስጥ ምን አለ? ስፔሲፊክሊ ለሰርግ ቀረጻ የሚሆኑ ትናንትና ማታ ፓክ ሳደርግ ነበር። ካሜራ፣ ባትሪ፣ ሌንስ ወዘተ። ሆፕፉሊ ምንም ዕቃ አልረሳሁም። ዛሬ አብረን እንውልና የካሜራ ቦርሳዬ ውስጥ ለቀረጻ ምን ፓክ እንዳደረኩ ምን ዕቃዎች እንዳሉኝ አብረን እናያለን። ሰላም፣ ምንተስኖት ነኝ ከምንቶፒያ አካዳሚ። እንኳን ደህና መጣችሁ። ዛሬ ቦርሳዬ ውስጥ ምን እንዳለ እናያለን። ዋሌቴ ውስጥ ሳይሆን ገንዘብ ሳይሆን የካሜራ ቦርሳ ውስጥ ማለት ነው። ሌላ ቦርሳ አታስቡ። የካሜራ ባግ ውስጥ ምን ዕቃዎች ነው ያሉኝ? ምን አይነት ካሜራ፣ ምን አይነት ሌንስ ወዘተ። ኢቭን ካሜራ አለ ወይ ሲጀመር? ጥሩ ጥያቄ ነው። ኤኒዌይስ እነሱን አብረን እናያለን። ይሄኛው ኤፒሶድ ስፔሲፊክሊ ለሰርግ ፓክ ያደረኳቸውን ዕቃዎች ነው የምናወራው። ለእኔ አይ ቲንክ ትልቁ አንደርስታንዲንግ ሰርግን አንደርስታንድ ማድረግ ነው። ኢቨንት ነው፣ ግን ምን አይነት ኢቨንት ነው? ሶሻል ኢቨንት አይደል? በጣም ብዙ ነገር ቶሎ ቶሎ ነው ሀፕን የሚያደርገው ሰርግ ላይ። ታውቁታላችሁ። ሴቷ እዚህ ጋር የተዘጋጀች ነው፣ ወንዱ እዛ ጋር የተዘጋጀ ነው፣ እንግዶች አሉ፣ እዚህ ጋር ጉልበት ሊስሙ ነው፣ እዚህ ጋር እንትን የተዘጋጀ ነው። መዓት ነገር ነው በአንዴ ሀፕን የሚያደርገው። ሴሬሞኒ ላይ ሙሽራዋ ስትመጣ፣ ሚዜዎቹ ሲመጡ የት ጋር ነው የሚቆሙት? ውጭ ናቸው ወይ ውስጥ ነው ወይ? ድምፅ ከየት ነው የሚመጣ? ወዘተ። አዳራሽ ውስጥ ሲገባ ምን አይነት ላይት ነው ያለው? የቤቱ አምቢየንስ፣ ስንት አንግል መቅረጽ ትችላላችሁ? ኦዲየንስ የት ጋር ነው የሚቀመጠው? ሙሽሮቹ የት ጋር ነው የሚቀመጡት? ወዘተ። መዓት ነገር ባንዴ ነው የሚፈጠረውና እንደ ፊልም ሜከር የእናንተ ስራ ነው እነዚህን ሁሉ ቻሌንጆች አክሰፕት አድርጋችሁ ኦኬ how can I make the best out of it? እንዴት ነው ቆንጆ ስራ መስራት የምችለው ይሄ ሁላ ነገር ሀፕን እያደረገ የሚለው። ስለዚህ እቃችሁም እሱን ስራ የሚያሳልጥ ሞር ኤፊሽንት እንድትሆኑ የሚያደርጋችሁ ሞር ብዙ ነገር በትንሽ እቃ አቺቭ እንድታደርጉ የሚያስችላችሁ መሆን አለበት። እስቲ የኔን እቃዎች እኔ ለዛሬ የመጀመሪያው ካሜራ ነው። ኦብቪየስሊ እኔ የምጠቀምበት ካሜራ የሶኒ A7S3 የሚባለው ካሜራ ነው። ይሄ ካሜራ ከወጣ ትንሽ ዓመታት ተቆጥረዋል። ነገር ግን በጣም ፓወርፉል የሆነ አሜዚንግ የሆነ ካሜራ ነው። ሲጀመር የሶኒ ካሜራዎች እንዳለ ሎው ላይት ላይ አይታሙም። ነገር ግን የሶኒ A7S3 ሴንሰሩ በጣም ቆንጆ ነው። ለዚህ በየትኛውም ቦታ ዳርክ የሆነ ቦታው ላይ ክሊን የሆነ ኢሜጅ ፕሮዲውስ እንድታደርጉ ያግዛችኋል። ስለዚህ ሙሽራ የምትዘጋጅበት ቤት ጨለማ ቢሆን ኦር ቸርች ስትገቡ አንዳንድ ቸርቾች ውስጥ መብራት እንድታበሩ ኤክስትራ መብራት አይፈቅዱም ማለት። ስለዚህ ያለውን አምቢየንት ላይት በመጠቀም ክሊን የሆነ ኢሜጅ መጠቀም ከፈለጋችሁ ይሄ ካሜራ ኢትስ ዘ ቤስት። ከዛ ደግሞ ስክሪኑም ፍሊፕ ያደርጋል። ስለዚህ ጊምባል ላይ አድርጌ ስንቀሳቀስ የትም ቦታ ባደረገው ካሜራውን ስክሪኑ ወደ ታች ወደ ጎን ወዘተ አድርጌ ማየት እችላለሁ። በዛ ላይ ታች ስክሪን ነው። ስለዚህ ስክሪኑን በቀላሉ ሜኑም ሆነ ሌላ ነገር አክሰስ ማድረግ እችላለሁ። ትልቁ ፖይንት ደግሞ አውቶ ፎከሱ ኢዝ አሜዚንግ። እንዳልኳችሁ ሰርግ መዓት ነገር ባንዴ ሀፕን የሚያደርግበት ነገር ስለሆነ ስለ ፎከስ ለመጨነቅ ጊዜ የለኝም። ሙሽራ ወደ እኔ የመጣች ስለሆነ እርግጠኛ መሆን አለብኝ። ኦኬ ሺዝ ኢን ፎከስ፣ ኤክስፖዠሩ ልክ ነው፣ ሌላኛው ካሜራ እየቀረጸ ነው ወይ ወዘተ። መዓት ነው ማሰብ ያለብኝ ነገር አይደል? እንደገና ኦኬ ፎከስ ማኑዋሊ ፎሎ ላድርግ ወዘተ። አይ ዶንት ዱ ዛት። ለሰርግ ካሜራዬን አምነዋለሁ ይሄ አውቶ ፎከሱ ፐርፌክት እንደሆነ። ስለዚህ ወደ እኔ ስትመጣ ኦር ሙሽራ ወደ እኔ ሲመጣ ኦር ዙም አድርጌ ሌላ የቤተሰብ ሪያክሽን የምቀርጽ ከሆነ ወዘተ አውቶ ፎከሱ ቁልጭ አድርገው ክሊን የሆነ ኢሜጅ ይሰጠኛል። ሶ ኢትስ ፐርፌክት ለሱ። በዛ ላይ አሪፉ ነገር ቦዝ ፎቶ ኤንድ ቪዲዮ ይቀርጻል። የፎቶ 12 ሜጋፒክሰል ብቻ ነው። ሶ ኢትስ ናት ኢንክሬዲብሊ አሜዚንግ፣ ግን ቢልቦርድ ፕሪንት አላደርግም። ሶ 12 ሜጋፒክሰል ስቲል አሪፍ ኳሊቲ ያለው ፎቶ ይሰጠኛል። ሜይንሊ የቪዲዮ ካሜራ ነው ለኔ። ላይክ 4K እስከ 120 ፍሬም ፐር ሰከንድ መቅረጽ እችላለሁ በዚህ ካሜራ። ግን ድንገት የሆነ ሰው አንዴ ግሩፕ ፎቶ እንነሳው እዚህ ጋር ምናምን ቢለኝ ችግር የለውም፣ ወዲያው ስዊች አድርጌ ፎቶ ማንሳት እችላለሁ። የመጀመሪያውን A7S3 ፔር ያደረኩት ከሶኒ 24-70mm Mark II ሌንስ ጋር ነው። ይሄ ሌንስ በጣም ቨርሳታይል የሆነ ሌንስ ነው። 24mm ዋይድ የፈለግኩትን መቅረጽ እችላለሁ። ስታብሊሽ ለማድረግ ሲኖችን ይረዳል። ጠባብ ቤት ውስጥ ከሆንኩኝ 24mm በጣም በቂ ነው ወዘተ። በዛው ልክም ሌንስ መቀየር ሳያስፈልገኝ ዙም አድርጌ 70mm ላይ ቆንጆ ክሎስ አፕ መቅረጽ እችላለሁ። በዛ ላይ እስከ 2.8 ኤፍ ስቶፕ የሚከፈት ስለሆነ ያንን ቆንጆ ቦኬ ወይም አውቶ ፎከስ የሆነ ብለር ይሰጠኛል። በጣም ውብ ሌንስ ነው።
ሁለተኛውን ቦዲ ደግሞ ፔር ያደረኩት ከታምሮን 35 to 150 ሚሊ ሜትር ሌንስ ነው። ይሄ ደግሞ በጣም አሪፍ የሚገርም ሬንጅ ያለው ሌንስ ነው። ብዙ ጊዜ የምጠቀመው ይህንን ሌንስ የሙሽራው ሴሬሞኒ ላይ የእሱን ሪአክሽን ለመቅረጽ የእሱን ክሎስ አፕ ለመቅረጽ ነው። ሁለተኛውን ካሜራዬን የስሞል ሪግ የቪ ማውንት ፕሌት አዳፕተር አለው። ይሄም ባትሪ ትንንሽ ባትሪ መቀያየር የማይጠበቅብኝ ከሆነና ረጅም ነገር እንደምቀርጽ ካወቅኩኝ ትልቅ የቪ ማውንት ባትሪ ሴታፕ አድርጌ እሱ ላይ ረጅም ሰዓት እንድቀርጽ ያግዘኛል። ትንንሽ ኦብቪየስሊ የሶኒ ባትሪዎች አሉኝ፣ የካሜራ ባትሪዎች ሸክም መቀነስ ከፈለኩኝና ብድግ ብዬ ጀስት ራን ኤንድ ጋን የሆነ ነገር መቅረጽ ከፈለኩኝ እነሱ ባትሪዎች አሪፍ ናቸው። ነገር ግን የ1 ሰዓት የ2 ሰዓት ሴሬሞኒ የምትቀርጹ ከሆነ መሀል ላይ ባትሪ ለመቀየር ካሜራውን አጥፍታችሁ የሆነ ሞመንት ሚስ አድርጋችሁ ወዘተ መሆን የለበትም። ለሱ እነዚህ የቪ ማውንት ባትሪዎች ግልግል ናቸው። አንዴ እሱን ካረጋችሁ እስከ 8 ኦልሞስት እስከ 10 ሰዓት ድረስ ባትሪ መቀየር ሳይጠበቅባችሁ ሙሉ ቀን መቅረጽ ትችላላችሁ። ሌላኛው ቦርሳ ውስጥ ያለው የምወደው ሌንስ 85 ሚሊ ሜትር ነው። ይሄም የሶኒ ምርት የሆነው 85 ሚሊ ሜትር እስከ 1.4 ኤፍ ስቶፕ ድረስ መከፈት የሚችለው ቆንጆ ሌንስ ነው። ይሄ ሌንስ የፖርትሬት ሌንስ ነው። ኮምፕሬሽኑ አሪፍ ነው። ቆንጆ ክሎስ አፕ የሰዎችን ይሰጣቸዋል። ዩዥሊ ይህን ሌንስ የምጠቀመው የሙሽራዋን ክሎስ አፕ ለመቅረጽ ነው፣ ወይም በኋላ ሪሴፕሽን ላይ የስፒከሩ ንግግር የሚያደርግ ከሆነ የእሱን ሻት፣ ወይም ሙሽሮቹ ቁጭ ብለው የሚሰሙ ከሆነ የእነሱ ሪአክሽን ለመውሰድ ጥሩ ክሎስ አፕ ይሰጠኛል። ሌላኛው ሌንስ የሲግማ 50 ሚሊ ሜትር ወይም 50 ሚሊ ሜትር እስከ 1.4 ድረስ መከፈት የሚችለው ሌንስ ነው። ይሄም በጣም ቢዩቲፉል የሆነ ለአይናችን ቅርብ የሆነ ፎካል ሌንግዝ ያለው ሌንስ ነው። የሰው ልጅ አይን ባይ ዲፎልት 50 ሚሊ ሜትር ላይ ነው የሚያየው ነገር ይባላል። it's not too wide, it's not too close፣ ግን ቆንጆ ሌንስ ነው። እስከ 1.4 ድረስ መከፈት ስለሚችል አገን ያንን የሚያምር ቦኬ የሚያምር አውት ኦፍ ፎከስ የሆነ ኢሜጅ ይሰጠናል። በዛውም ልክ ደግሞ ፖርትሬት ሰዓት ላይ የሙሽሮችን ክሎስ አፕ ለመቅረጽ ወይም እንደ ባክአፕ ኦዲየንስ ላይ ለማድረግ ወዘተ ቆንጆ ሌንስ ነው። ሌላኛው ካሜራ FX3 ነው። ይህንን ከሌሎቹ A7S3 ጋር ማች ማድረግ እችላለሁ። ከለሩን ሴንሰራቸው ተመሳሳይ ነው፣ ከለር ሳይንሳቸው ተመሳሳይ ነው፣ ስክሪኑ ፍሊፕ ያደርጋል። ይሄም ብዙ ነገራቸው ተመሳሳይ ነው። በዛ ላይ ፀሐይ ላይ ረጅም ሰዓትን ቢቆይ ኢንተርናል ፋኖች ስላሉት ራሱን ማቀዝቀዝ ይችላል። ይህንን ካሜራ ከሶኒ G Master 72-200 ከ70 እስከ 200 ሚሊ ሜትር የሚደርሰው ሌንስ ላይ ነው ፔር ማድረገው ብዙ ጊዜ። ይሄ ሌንስ በጣም ቆንጆ ሌንስ ነው። ኮምፕሬሽኑ አሪፍ ነው፣ ኢንትሩሲቭ አይደለም። ሩቅ ሆኜ ግን ቅርብ ማየት እችላለሁ። የሰዎችን ቪው ብሎክ ሳላረግ የራሴን ቆንጆ ቪው የተለያየ አንግል ካፕቸር ማድረግ እችላለሁ። ሌላኛው ባክአፕ ካሜራ የሶኒ A7R4 ነው። ከሲግማ 2470 ሚሊ ሜትር ሌንስ ጋር ፔር አደረገውና የሴሬሞኒን ዋይድ ስታብሊሽ ለማድረግ ወይም ሪሴፕሽን ውስጥ የዳንስ ወይም የአምልኮ ስነስርዓት ወይም ወዘተ whatever እሱ ሀፕን የሚያደርግ ከሆነ ዋይድ ላይ አድርጌ እንደ ፎል ባክ የምጠቀምበት ሌንስ ነው። ብዙ ጊዜ እነዚህን ሌንሶች የምጠቀመው ውጪ ከሆነና ኤስሎግ ከሆነ ሹት ማድረገው ኤንዲ ፊልተር እጠቀማለሁ። ኤንዲ ፊልተር ማለት ባጭሩ ለሌንሳችሁ የምትጠቀሙበት የፀሐይ መነጽር በሉት። ሴቲንግን አንድ ሴቲንግ ላይ ፊክስ አድርጌ ከፊት ኤንዲ ፊልተሩን ስትሬንግዝ በመቀየር በመቀነስ በመጨመር ጠቆር ወይም በራ በማድረግ ኤክስፖዠሪን the whole time ኪፕ ማድረግ እችላለሁ። ሴቲንግ ውስጥ ገብቼ ሌላ ሻተር ስፒድ ወይ አፐርቸር ወዘተ መቀያየር ሳይጠበቅብኝ እቺን መነጽሯን ኤንዲ ፊልተሯን በመቀያየር ኤክስፖዠሪን ማች ማድረግ እችላለሁ። ፓክ ማድረገው ሌላኛው እቃ የDJI Mic 2 ማይክ ነው። እነዚህ ማይኮች በጣም ትንንሽና የትም ቦታ መስተካት የሚችሉ ማግኔቲክ የሆኑ አሪፍ ነገሮች ናቸው። ፕላስ ከሮድ ላቫሊየር ማይክ ጋር ፔር አረጋቸውና ሙሽራ ላይ ማድረግ እችላለሁ፣ የሚያጋቡት ቄስ ላይ ማድረግ እችላለሁ። ስለዚህ ክሊን የሆነ ድምፅ የነሱን ማግኘት እችላለሁ። ሌላኛው ድምፅን በተመለከተ ሁሌ ከቦርሳ የማይጠፋ ፓክ ማድረገው እቃ የዙም H6 ሪኮርደር ነው። ይሄ እስከ 4 ኢንፑት ድረስ መውሰድ የሚችል ቆንጆ የሆነ የድምፅ መቅጃ መሳሪያ ነው። ዩዥሊ ሰርግ ላይ ወይ ዲጄ ወይ ባንድ ወይ ሳውንድ ሲስተም ኦፍ ሰም ሶርት ይኖራል። እነሱ ናቸው ድምፅ ማይክሮፎን ምናምን ሰፕላይ የሚያደርጉት አይደል ለኦዲየንሱ። ሶ ዲጄውን ይሄድና ከነሱ ሳውንድ ላይ ወይ ከቦርዳቸው ላይ ወይ ከስፒከሩ አውትፑት ወስጄ እዚህኛው የዙም ሪኮርደር ላይ ሪኮርድ አደርጋለሁ። ስለዚህ ባክአፕ አለኝ ማለት ነው። ከዚህ ዙም ሪኮርደር ጋር አብረው የሚሄዱ የተለያዩ ኬብሎች አሉኝ። ሌላ ሁሌ ቦርሳ ውስጥ የማይጠፋው ነገር የሚሞሪ ካርድ መያዣ ኬዝ ነው። ሰርጉን ቀርጻችሁ ሙሉ ቀን ለፍታችሁ 10-20 ሰዓት አጥፍታችሁ የቀረጻችሁትን ነገር በስነ ስርዓቱ እንደ እንቁላል ተንከባክባችሁ መያዝ መቻል አለባችሁ። ይሄ ሃርድ ኬዝ ነው። ታጋጩት ምንም ብታደርጉት ምንም አይሆንም።
እነዚህ ናቸው እንግዲህ ለሰርግ ብዙ ጊዜ ፓክ ማድረጋቸው ቦርሳ ውስጥ ያሉ በጣም ጠቃሚ የካሜራና የሌንስ እቃዎች። ኦብቪየስሊ ትራይፖድ፣ ጊምባል፣ ድሮን፣ ብረታ ብረቶች፣ ላይት ስታንድ ወዘተ እነሱ ቦርሳ ውስጥ አይገቡም። ሌሎች አክሰሰሪዎች አሉ። ግን ለዛሬ ፎከስ ማድረግ የፈለኩት ጀስት ባግ ውስጥ ያሉ ቦርሳ ውስጥ ያሉ ሁሌም ከቦርሳ የማይጠፉ ኢምፖርታንት ነገሮችን ነው፣ በተለይ ለሰርግ። እስቲ እናወራ። እናንተ የትኛውን እቃ ወደዳችሁት? የትኛውን እቃ ነው ዩዥሊ ፓክ የምታደርጉት? ኦር የትኛው እቃ ነው ይሄ አያስፈልግም የምትሉት? እስቲ እናወራ። ሞር ኢንተረስትድ ከሆናችሁ ሌሎቹን ቦርሳ ውስጥ ያልሆኑ ግን ሙሉ ፓኬጂንግ ሰርግ ይዤ ሲሄድ ያሉትን ማውራት እንችላለን። እስከሚቀጥለው ቪዲዮ ድረስ ይህንን ቪዲዮ ሼር ማድረግ፣ ሰብስክራይብ ማድረግ ቻናሉን አትርሱ። በሚቀጥለው እንገናኝ።